አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና ተከበራችሁ የኔ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ግዴታ የሆነብኝን ነገር ነው ይዤላችሁ የመጣሁትን ጨርሳችሁ እንድታዳምጡኝ እፈልጋለሁኝ። በተለየ የመዳም ቅመሞች ማለት ነው፣ አረብ ሀገር ያለን ሴቶች እያንዳንዳችሁ ይሄ ቪዲዮ የደረሳችሁ ሁላችሁም ጨርሳችሁ እንድታዳምጡ እፈልጋለሁ። ምክንያቱም ለእኛ ለስደተኞች ነው የሚጠቅመንና ይሄ ነገር በዚህ ከትላንትና ወዲያ አንዲትን ልጅ አግኝቻት ነበረ፣ እዚህ እኔ ያለሁበት አካባቢ ማለት ነው። እሷ እኔ ያለሁበት አካባቢ የመጣችበት ምክንያት ደግሞ ሲደርሰኝ ሲሰማ ስትነግረኝ በጣም እናዘንኩትኝ። እሱ ምንድን ነው ከሰሪዎቼ ጋር አልተስማሙም ነው አለችኝ። ከሰሪዎቿ ጋር እንዴት እንዳልተስማማች ያው ሁላችንም እናውቃለን። መስማማትም አለመስማማትም እንዳለው ነው ማለት ነው። እቺ ልጅ የመጣችው በራሷ ሰው ነው ማለት ደላላ የሆነው የገዛ ወንድሟ ነው ማለት ነው። ወንድሟ ነው ደላላ ሆኖ የመጣት ማለት ነው። ከኢትዮጵያ ወደዚህ ስትመጣ ከመጣች በኋላ አሁን 6ኛ ወሬ ነው አለችኝ። አሁን ራሱ እየደወለችልኝ ነው። አሁን 6ኛ ወሬ ነው ብለኛለች። ከመጣሁኝ 6ኛ ወሬ ነው ብላለች። እሺ ምን ልርዳሽ ብዬ ስላት ስልኬ ቁጥሬን ያዥና ማታ አናግርሻለሁ አለችኝ። ማታ ደግሞ ያናገረችኝ ነገር ወላሂ ላዝም በጣም የሚያሳዝን በጣም ልብ የሚሰብር ነገር ነው። አንድ የላከችልኝን ነገር አነብላችኋለሁኝ በዚህ ሰዓት አሁን አነብላችኋለሁኝ። ያው አሰሪ እስክትመጣ ድረስ ማለት ነው። እሱ ትምህርት ስራ ነችና አልመጣችም። እሷ እስክትመጣ ድረስ እኔ አነብላችኋለሁኝ፣ ችግር የለም። አንድ ሁለተኛ ደግሞ ይህንን ቪዲዮ እኔ ስለቀው በደንብ ሼር አድርጉት ቪዲዮም ማለት ነው። በተለይ ሰው ሀገር ያላችሁ መጠንቀቅ ያለባችሁ ነገር፣ ጥንቃቄ ማድረግ ያለባችሁ ነገር፣ ሰው ምን ይለናል እያላችሁ የራሳችሁን የምትጎዱትን ነገር እሱን ከዚህ ልጅም ከራሴ ሞት የተማርኩትን ያህል እነግራችኋለሁ ማለት ነው። አሁን ጽሁፏን ግማሹን አነብላችኋለሁ። በዚህ በግማሹ የሰጣችሁኝን አስተያየት ደግሞ ሙሉውን እጨምራለሁ ማለት ነው። እኒውና ግማሹን ትንላለን። እኔ በጣም እናዘንኩት ወላሂ